ሁልጊዜ ስፖንሰር የሚያደርጉ አየር መንገዶች ማስታወቂያ ሲያወጡ ስፔሻሊ ለፓይለት እድሜ እስከ 25 እድሜ እስከ 25 ይላሉ። ለምንድን ነው እድሜ እስከ 25 የማይሉት? እስከ 30 እስከ 40 የማይሉት ለምን ይመስላችኋል? ምክንያቱ አንድ ነው። በቃ ረጅም ዓመት እንድታገለግሏቸው ስለሚፈልጉ ስፔሻሊ ስፖንሰር አድርገው የሚያስተምሯችሁ ከሆነ ምክንያቱም የፓይለት ኮስት በጣም ብዙ ነው እንደምታውቁት ከ8 ሚሊዮን እና ከዛ በላይ ነው በኢትዮጵያ ብታስቡት ማለት ነው የምትከፍሉት ለፓይለት ላይሰንስ ለማግኘት። ስለዚህ ያንም የሚያክል ነገር አውጥተው እነሱ ስለሚያስተምሯችሁ በልጅነታችሁ ትምህርት ጀምራችሁ ያው ረጅም ዓመት እንድታገለግሉ ነው። እሱንም በጣም ጤነኛ ከሆናችሁ ነው እስከ 65 ዓመት ድረስ የምታገለግሉት። እንደምታውቁት ከ40 ዓመት በታች ከሆናችሁ በአመት አንዴ፣ ከ40 ዓመት በላይ ደግሞ ከሆናችሁ በየ6 ወሩ ጤና ቼክአፕ ታደርጋላችሁ። ስለዚህ ረጅም ዓመት እንድታገለግላቸው ብቻ ነው እድሜ ጣሪያውን ዝቅ ያደረጉት እንጂ ከፍላችሁ የምትማሩ ከሆነ 30 35 ብትሆኑ ችግር የለባቸውም ማለት ነው። ይሄን ለማለት ነው። ፎሎ እያደረጋችሁ ይመቻችሁ።